ድሪምስ ሁሌ እንዴት ናቸው ተብለን ስንጠይቅ በእምነታችን እግዚአብሔር ይመስገን፣ በእስልምና አልহামዱሊላህ ሁላችን በየእምነታችን መጀመሪያ ፈጣሪያችን እናመሰግናለን። ምክንያቱም ፈጣሪ ካልፈቀደ እዚህ አንሰበሰብም አይደለ? በህይወት አንሆንም። ከዛ ቀጥሎ ደግሞ የራሳችን እንዴት ነህ ይባላል አይደለ? አሁን እዚህ ጋር አንድ ወንድማችን አለ፣ ጠይቀው እንዴት ነህ አለው አለው አለውልሽ። አዲስ ለሆናችሁ ሰዎች ደረጃዎች አሉ። ድሪምስ እንዴት ነው? አሁን እንዴት ናችሁ ሲባል ምን ድሪምስ ፋሚሊ አሜዚንግ። እኔ ድንቅ ነኝ አይደለ? እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል። አሁን እንደዚህ ካልክ ይሄ ደግሞ ያመዋል እንዴ ነው የሚባለው። ምክንያቱም የተለመደው ምንድን ነው? እንዴት ነህ አለውልህ ማለት ምን ማለት ነው? አለው ይኸው ከዚህ ሁሉ መከራ የተጋፈጥን ነው። አዎ ችግሩ አለ። ችግሩ ድራሽህን እያጠፋህ ነው ወይስ እያሸነፍከው ነው ጥያቄው። በችግሩ እየፈረሰ ያለ ሰው አለ፣ መብትህ ነው። በችግሩ ሁላችን ችግር ያጋጥመናል። እኔ ችግር ያጋጥመኛል። የኔ ምርጫ ግን በችግሩ አልፈርስም ነው። ኢንፋክት በችግሩ ጠነክራለሁ፣ በችግሩ በራለሁ፣ በችግሩ አድጋለሁ። እዚህ ናት ያለች ቁም ነገሯ። ጥሩ ነገር ካጋጠመኝ አድጋለሁ፣ ችግር ካጋጠመኝ አድጋለሁ። ወደ እኔ ምን ይመጣል የኔ ምርጫ አይደለም። የሚመጣው ምን ያደርገኛል ግን የማን ምርጫ ነው? ወሬ ብቻ ነው ማወራው ያለው ወይስ አጋጥሟቸዋል? ከዚህ በፊት በችግር አድጋችሁ ታውቃላችሁ? የሆነ ችግር ወደ ህይወታችሁ መጥቶ በዛ ችግር አድጋችሁ ታውቃላችሁ? አታውቁም? ፈርሳችሁ ታውቃላችሁ? አታውቁም? አሁን ምርጫችሁ ምንድን ነው? አሁን ችግር አለ አይደለ? አሁን ባለው ችግር ታድጋለህ ወይስ ፈርሳለህ? ይሄ ነው ልዩነቷ። አሁን ምን አይነት ሰው ነህ ነው። ስለዚህ ድሪምስ እንዴት ነህ ሲባል ዊ ሴይ አሜዚንግ። ምክንያቱም መጽሐፉ ላይ ከሆነ እዚህ ስልጠናው ላይ ከሆነ ደረጃዎች አሉ። አንዱ ደረጃ ምንድን ነው? በጣም ደካማ፣ ተራ፣ ጥሩ፣ ድንቅ፣ ክስተት አለ አይደለ? ምርጫ ቢኖራችሁ ምን አይነት ሰው ነው መሆን የምትፈልጉ? ድንቅ፣ ክስተት፣ እጹብ ድንቅ አይደለ? የሰው ልጆች የሄድን ብንሄድ፣ የሰራን ብንሰራ፣ ያሳካን ብናሳካ አያልቅም። አሁን እዚህ ጋር ሚሊዮኔር መሆን የሚፈልጋለ? ዘዲን ሚሊዮኔር ነው አይደለ? አሁን ዘዲን ሚሊዮኔር ሆኖ ወደ ቢሊዮኔር የሄደ ነው። በቃኝ ይላል እንዴ? አይል። እድገቱ አያልቅም። ለራስህ ስትሆን ለቤተሰብ ትሆናለህ፣ ለቤተሰብ ስትሆን ለአገር ትሆናለህ፣ ለአገር ስትሆን ለዓለም ትርፋለህ አይደለ? በቃኝ የሚባል የለውም፣ መጨረሻ የለውም። የኛ ቤስት ቨርዥን አይታወቅም ጭራሽ። ቤስት ብትሆን ሌላ ቤስት አለ። ላይፍ ኢዝ ኤክሳይቲንግ። ሁሌ ቤስት ቨርዥን ኦፍ ዩ ከሆንክ እድገቱ አያልቅም። ታድጋለህ፣ የበለጠ ታድጋለህ፣ ትጨምራለህ። እንደዚህ ካልሆነ ችግሩ እዚህ ነው ሸዋሸዋ የሚጫወትብህ። ሙሉ ቀን የምታስበው ስለምንድን ነው? ስለ ችግሩ። እሺ ችግሩ ማሸነፍ የምችለው ስለ ችግሩ በማሰብ ነው? ችግሩ ማሸነፍ የምችለው ስለ ችግሩ በመጨነቅ ነው? ችግሩ ማሸነፍ የምችለው በሶሻል ሚዲያ ወጥቼ ስለ ችግሩ በማውራት ነው? የተሻለ ሰው በመሆን ነው።